ሰላም ዩቲዩብ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ሰብስክራይብ አድርጉ። ባይዘው ጥሩ እየሄደ ነው፣ የምር ጥሩ እየሄደ ነው። 30 ደርሻለሁ። 30 ሰብስክራይብ ደርሻለሁ። ፈጣሪ ተመሰገነ ይሁን። እንደማላቆም ስታውቁ ሰብስክራይብ ማድረግ ጀመራችሁ ማለት በጣም አሪፍ እና ሰብስክራይብ ያደረጋችሁ ይሄንን ቪዲዮ ቀጥሉ። ዛሬ ያባበዱ ቪዲዮዎች እንዲህ የተመረጡ ቪዲዮዎችን ይዤላችሁ የመጣሁት። ወደ ቪዲዮ ኒድ ኦፍ ኮርስ እኔ ሳወራ የተሰማኝን ነው ከደበረኝ ነው፣ ተመቸኝ ነው። ሶ ማላም እንላለን፣ የመላጣ ልጅ እንላለን። ወደ ቪዲዮ እስማዬ አሁን ክፍልሽን ሳይወጥ ዝም ብሎ ኩኪስ ፈልገሽ ነው? በር ዝጊ፣ መጀመሪያ በር ዝጊ። ጎበዝ ዝጊ። አንበሳይ ያደበቀችውን በላ ይቻላል እንዴ? ወይስ ቆይ ይቻላል? የምር ድመት በዚህ ልክ እንዲህ ማሰልጠን ይቻላል? ድመት አልኩኝ ውሻ፣ ለዛውም ሀበሾች ሆነው በር ዝጊ አለቻት፣ ሄዳ ዘጋች። ከዛ ደግሞ ተመልሰሽ በደንብ ዝጊ ስትላት ሄዳ ግጥም አድርጋ አልዘጋችላትም። ኧረ ላሽ ተውት፣ እሱ መዝጋቱ ምናምን ተውት። ግን እንዴት ብለሽ ነው ያለማመድሻቸው? እኔ አንድ ውሻ አለችኝ፣ በቃ ምንም ነገር አርጊ ስላት እንዴ ነው የምታየኝ። በቃ ጭራዋ እንዲህ ነው ፍጥጥ፣ በቃ አይገባትም። እኔ እንዴ ብዬ አልገባኝም። እና ፕሊስ እባክሽ አሳይኝ። ወደሚቀጥለው ቪዲዮ ነው። ይሄንን ቪዲዮ ከመቀጠል በፊት እኔ ቪዲዮ ስሰራ ብዙ ጊዜ የነጮችን ቪዲዮ ቀላቅላለሁ። በጣም አሪፍ የሚባሉ አስተማሪ፣ የሚያስቁና የሚያናድዱ ቪዲዮዎችን የነጮችን መሀል ላይ ስለምቀላቅል የሚያሳስባችሁ ነገር የለም። ትርጉም በእኔ ነው። Hello. Hi. Who loves more, men or women? ኦኬ፣ ማን ሞር የበለጠ ያፈቅራል ነው ጥያቄው። ማን የበለጠ ያፈቅራል፣ ወንድ ወይም ሴት ማለት ነው። የጠየቃት እንደዛ ብሎ ነው። Men. Why do you think so? Because I guess when they think about love, they just thinking about the woman, but we think about a lot of details, not only about the man. We think what he has, is he smart, what about the future with him, can we make a family with him? But the man, like, if I love, I don't care about her. እንዲህ የምታስብ ሴት በተገኘው አቅም ሙሉ እንደዚህ አይነት ሴቶች መጠበቅ አለባቸው። ብሮ ምንድነው ያለችው? ልሰርጉምላችሁ ቀለል አድርጌ ወሬ ሳላበዛ። ወንድ ወይ ሴት ያፈቅራል? ሞሪያ የትኛው ያፈቅራል ሲላት ወንድ አለች። ለምን ሲላት ወንድ ልጅ ሴትን ሲያፈቅር አይመርጥም አለች። ዞር ብዬ ሳስበው ለካ የምሯን ነው። በቃ ወንድ ልጅ ምንም ይሁን ምን ታምትሁን፣ እንደዚህ ኖራት፣ እንደዚህ ስማርት ትሁን፣ እንደዚህ አይልም። በቃ ካፈቀረን የሱ እንድትሆን ብቻ ነው የሚፈልገው ወንድ ልጅ ማለት ነው። ሴት ልጅስ ውመን ጥፍሩ ያምራል፣ መኪና አለው፣ ቤት፣ አፍንጫው ሰልካካ ነው፣ ረጅም ነው፣ ደረቱ በቃ ጥቃቅን ዲቴል ነው የሚያወጡት ሴቶች። በቃ በደፈነው ወደሚቀጥለው ቪዲዮ እንሂድ። ፍለት ይተኛል። እሱ ነው ምጥቆ አይደለም። እስቲ እኔ የሚወደውን ዘፈን ነው ዘፍንለት። ተኛ ጀለስ ኩኩሉሉ ማለት የፍቅር እኮ ነው። ኩኩሉሉ ስልሽ ጨከንሽብኝ ምነው? ጥሪኝ ባለሽበት ኳኳ በይና እኔ እደርሳለሁ በርሬ እንዳሞራ። ኩኩሉሉ አረ ሴቶች ኩኩሉሉ ለዶሮ ዘፈን ዋት ደግሞ ዶሮ ተመቻችቶ መተኛቱ እንዴ ይቻላል እንዴ? ምን አለ እኛ እንዴ ቢንከባከቡን። ቆይ ነገ ከሰዓት አርዳ ለምትበላው ዶሮ ደግሞ። እስቲ ግን ሰዎች ምን እንደሚሉ በዚህ ቪዲዮ ላይ የሰዎችን ኮሜንት እናንብብ። ትዝታ ውስጥ አልገባም ጀለስ። ከሳምንቱ በኋላ የበላችሁ ቪዲዮ ጠብቁ። ያ ኦፍ ኮርስ እሱ ግድ ነው። እሺ የዶሮ ሚኒስተር ትሁንልን የሚል እኔም እንደ ዶሮ ጨፍኜ ነው የሰማሁት። 12 ሰዓት ሲል እንዳልጨፈራ ይወላታ ልጅ ባይዞ የኮሜንታተሮች እንኳን እንዲህ ምክንያት ተሰጥቷቸው ጭራሽ ምክንያት በሌለው ነገር እንኳን ሰዎች እየተረቡ ኮሜንት ይሰጣሉ። ቴክኖሎጂ ያሳድግልሽ ቁርጥ አባቱን በፈጣሪስ። አረ ድምጽሽ አንደኛ ያለ ዶሮ ሲሆን እሺ አላመረረም። አመረረኝ ተናግሬያለሁ። አምርሯል ዶሮ ማለት ነው። አይ ኤኒዌይ ምንም አይደለም። እናንተ ደስ ያላችሁን በሉ።
ፈረንጁ ጠጅ ቤት የገጠመው okay. What are you doing? Come, sit down. I am trying to sit down. But how much is this wine? You mean alcoholic percent or the price? Price. How much is it? One cup is 15 birr. 1.5. Yeah, 1.5. Okay. And how much alcohol በየነች is inside? Percentage? 0.00. Nah. 0.5. If it was 0.0, he wouldn't be like this. He wouldn't- እውነት ጠጅ ቤት እንዲህ እንግሊዘኛ አቀላጥፎ እንግሊዘኛ መምህር መሆን የሚችል ሰው ኤኒዌይ ምንድን ነው ያለው? አንዱ ስንት ነው? አንዱ ጠላ ብርጭቆ ስንት ነው ሲለው 15 ብር ነው። 15 ብር ነው ለካስ ጠጅ በቃ በ15 ብር ሄደው በፈጣሪስ። ኤኒዌይ ቪዲዮን እንጨርሰው። 100%. I said. 100%. I said. Okay. What do you taste? My mind is my money. Okay. My mind is my money. Okay. my mind is my money. What are you doing now? Your mind is your money. Money. Okay, very nice. Okay, let's. When you taste, you know the content. Okay. No touch man. Okay, let's test this out. What do you say? What do you say? Cheers. Cheers. How do you say cheers? Well, I will tell you. What do you say? Cheers? We can say sharafa or we can say. Are you from Turkish? In Turkey they say sharafa. In my country we say sağlığa. Solada. Sağlığa means for health. For health. For health. Here is. say the same thing in Ethiopia. You say the same. Natural. You say for health? Yes. Okay, Yeah, very nice. Same now. Okay, for health. Yeah. Now here in Dorze is. ሰማችሁስ? በመሃል አይ ላቭ ዩ ጠጁ ነው It's For different. health. No touch. My brother. And where's your No drink? touch. For health. Okay. Here is different. When you will say to us yo, then we respond for you. Okay. Yes. So I say yo. Yes. Okay. Yeah, you can say 5 times. Be louder. Okay. 1, 2, 3. Yo. Yo! It's amazing. Okay, let's try this out. የእውነት በጣም መሀል ላይ ያለው እንግሊዝኛ እንዴት ነው የሚያወራው? ይቻላል እንዴ? እና ምን ሰራለ ብራዘር? እዚህ ስንት አስተርጓሚ ሰው ተቸግሮ በቃ ምንም ጥርት አድርጎ ነው የሚናገረው። ጭራሽ ነው ማይሳሳተው ማለት ነው። ግን የምር እድል ከሌላችሁ የፈለገ ማይንድ ቢኖራችሁ እንገርም ነው ሆነ በፈጣሪስ። ግን እስቲ የሰዎችን ኮሜንት እንየው ምን እንደሚሉ። ምሁሩ ጠጅ ቤት ይገኛል፣ መሀይሙ ስልጣን ላይ እየተንፈላሰሰ ሀገር ያጫርሳል። ያ ጠንከር ያለ ነው። ይሄ ጠንከር ያለ ነው። እኔንም ሳያስማማኝ አይቀርም። እንግሊዘኛ የሆነ ጊዜ የሆነ ሰው ቪዲዮ አይታችኋል አይደለ? እኔ ስም አልጠራም። ቪዲዮ ላይ ወጥተው ላበላ ሆነው ሰው ፊት ቆሞ ምናምን እንግሊዘኛ መናገር ፈርተው እነዚህ ሰዎች እድል ነው በቃ። እድል ማለት ይሄ ነው እንግዲህ። እድል ምንም የሌለው ሰው እዛ ላይ ይወጣል። የሆነ ነገር ያለው ደግሞ የትኛው ጠጅ ቤት ነው እጄ ልጠጣ ከቻልኩ። ስካርም ሁሉ በእንግሊዘኛ የሚቻልበት ብቸኛ ሀገር ኢትዮጵያ ይላል። ከተማረች ሴት አንድ ሰካራም ወንድ ይበልጣል። ዋት ከተማረች ሴት ነው። እኔ በዚህ ሀሳብ አልስማማ። እዚህ ጠጅ ቤት ውስጥ የሚወራው የእንግሊዘኛ እዚህ ጠጅ ቤት ውስጥ የሚወራው እንግሊዘኛ ፓርላማ ውስጥ አይወራም። አይወራም። ያቅታቸዋል፣ አይችሉም። ጠጅም ጥጥጥጥ እንግሊዘኛን ውርት የተማረ ሁሉ በብሶ ጠጅ ቤት ነው፣ ያልተማረ ደግሞ ፓርላማ ውስጥ ይቃዣል። ግን በቅድሙ ሀሳብ አልስማማም። የጠጣ ወንድ ከሴት ይበልጣል ምናምን። እሱን ትዝ ሲለኝ ምን መጣልኝ መሰላችሁ? ያሳያችኋለሁ ምን እንደመጣልኝ። ይሄ ቪዲዮ ነው የመጣልኝ የቅድሙን ኮሜንት ሳንበው ማለት ነው። እኔ ሴቶች ምናምን ለመተቸት አይደለም፣ ግን ይሄ ቪዲዮ መጣልኝና ላሳያችሁ ይሄ ነው። One drunk man is more intelligent than 3 women with PhDs. Thank you so much. Thank you so much. Thank you so much. ኦኬ ልናገር ምንድን ያለው የወንድና የሴት ዲቤት ነው፣ ክርክር ነው መሰለኝ አይ ቲንክ። እና ምንድን ያላት አንድ የጠጣ ወንድ 3 PhD ካላቸው ሴቶች ሞር ኢንተለጀንት ነው፣ አይምሮ እንትን ያለ ነው። ብስጭት ነው ያረጋት ሴትየዋ ማለት ቴንክ ዩ ያለች በቃ ቴንክ ዩ ይላል። እና የቪዲዮ አስቆይ ነው ይሄ ያን ኮሜንት አንበው ነው የቪዲዮ የመጣልኝ ማለት ነው። አራ ፕሊስ አትጩሁ። እኔ የዛሬ ቪዲዮ ተቃጠልኩ። እኔ ሊያሰሩኝ አልቻሉም፣ ቪዲዮ ሊያሰሩኝ አልቻሉም ብሮ። እና ይሄ ቪዲዮ ሳየው ሌላ ደግሞ ቪዲዮ መጣልኝ፣ ሌላ ሀሳብ ላሳያችሁ። ድራፍት በጃምቦ ሞክር። እሺ እኔው ቪዲዮ
ሆይ ጆሊ ጁስ ነው በለኝ፣ ጆሊ ጁስ ነው በለኝ። እንዴ እኔ ገና እንዴት ድራፍት ይጠጣል እንዴት ቢራ ይጠጣል ብዬ ገና ላወራ ስል አልጨልጠው ነገሮች እየከፉ ነው ኢትዮጵያ ውስጥ ብራ። ይሄ ልጅ እና በጣም አስገርሞኛል በእውነት። እንዴ ነገሮች ወዴት ይሄዱ ነው? ቆይ ደግሞ ሚዲያ ላይ እየጠጣ ሚዲያ ላይ እንዴት ቤተሰብ ራሱ ነገሩ ቤተሰብ እንኳን ቢኖር ያ ሁሉ ነገር አይደረግም ነበር ሚዲያ ላይ። ግን እኔ ምንም ልል አልችልም፣ አስገርሞኛል እውነት ለመናገር። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። እንደወደዳችሁት እርግጠኛ ነኝ። ሰብስክራይብ አድርጉና ውጡ። ሼር አድርጉ አለለ። እኔ ሼር አድርጉ አለለም። ጀስት ሰብስክራይብ ጀስት መውጣት ነው በቃ። ሰብስክራይብ የደውል ምልክት መውጣት ኢዚ ቀላል ነው። ኤኒዌይ የዛሬ ቪዲዮ ይሄንን ይመስል ነበረ። በቀጣይ ባባበደ ቪዲዮ እስክንገናኝ ድረስ ቻው ቻው።